ሰላም እንዴት ናችሁ? ዛሬ እንዴት በፒቱፒ ትሬዲንግ ገንዘብ መስራት እንደምችል ራሴ እየሰራሁ አሳያችኋለሁ። ሙሉን ቪዲዮ ከተከታተላችሁ ከዚህ በኋላ የተለያየ ፕላትፎርም ላይ አሳያችኋለሁ። በጥሞና ተከታተሉ። ቀጥታ ወደ ቱቶሪያሉ ሄዳለሁ። ይህን የምንሰራው ባይቢት ላይ፣ ባይናንስ ላይ እና ቴሌግራም ዋሌት ላይ ነው ማሳያችሁ ማለት ነው። እሺ መጀመሪያ የት ጋር እንሄዳለን? ባይቢት አፕሊኬሽኗን እንከፍታለን ማለት ነው። ስለ ባይቢት አጠቃቀም ካላወቃችሁ የሰራሁት ቪዲዮ ስላለ ከታች ማየት ትችላላችሁ ማለት ነው። ባይቢት ከከፈትን በኋላ ከዛ ከታች ትሬድ የምትለዋለች። ትሬድ የምትለዋ ጋር ከሄድን በኋላ ከላይ የሚመጣልን ነገሮች አሉ ማለት ነው። ኮንቨርት፣ ስፖት፣ ፊቸር፣ ኦፕሽን የሚላለ ይህን ስክሮል ስናደርገው ወደ ጎን ፒቱፒ የምትላለች። እሷ ካልታየቻችሁ እዚች ጋር ትሄዱና ቀስቷ ጋር ፒቱፒ የምትለዋን ማግኘት ትችላላችሁ ማለት ነው። ስትሄዱ እዚህ ጋር ፒቱፒ የምትለዋ ኦን መሆን አለባት ማለት ነው እንዲመጣልን። ስለዚህ ከላይ የሚመጡ ነገሮችን በዚህ መልኩ አጀስት ማድረግ እንችላለን ማለት ነው። እንግዲህ ፒቱፒ ላይ ከሄድን በኋላ ምን እናደርጋለን? ስንት ነው ማለት ነው። እዚህ ጋር ዝቅተኛው 157.48 እየተሸጠ ነው ማለት ነው። ከታች ስንሄድ 117.7 የሚሸጥ ሰው አለ። ስለዚህ ባይቢት ላይ ስንት ነው ማለት ነው? 157.7 ዩኤስዲቲ መግዛት እንችላለን ማለት ነው በዚህ ዋጋ። ከዛ ቀጣይ የት ጋር እንሄዳለን ማለት ነው? ባይናንስ ላይ እንሄዳለን ማለት ነው። አሁንም ባይናንስ ላይ ከሄድን በኋላ ፒቱፒ ጋር እንሄዳለን ማለት ነው። ባይናንስ ፒቱፒ ጋር ስንሄድ ስንት ነው አሁን ባይናንስ ላይ እየተሸጠ ያለው? 158.29 መግዛት እንችላለን ማለት ነው። ባይናንስ ላይ ስንት ነው? 158.1 ነው ማለት ነው። እሺ ሌላ እንሄዳለን። አሁንም የት ጋር እንሄዳለን? ቴሌግራም ዋሌት ጋር እንሄዳለን ማለት ነው። ቴሌግራም ዋሌታችን ጋር ስንሄድ ስንት ነው? ባይናንስ፣ ቴሌግራም ዋሌት እና ባይቢት አከፋፈት ሙሉ ቬሪፊኬሽን ፕሮሰሶች እዚህ ጋር የኔ ቪዲዮ ጋር ስላለ ስክሮል አድርጋችሁ ማየት ትችላላችሁ። እሱንም ማለት ነው። ዋሌታችን ከከፈትን በኋላ ፒቱፒ ማርኬት የምትላለች እሷ ጋር እንሄዳለን። ፒቱፒ ጋር ከሄድን በኋላ ባይ ማድረግ ነው የፈለግነው እኛ አሁን። ስለዚህ ስንት ነው አሁን? 159.97 መግዛት እንችላለን ማለት ነው። አሁን ሶስቱንም ዋጋ እንኝ። ቴሌግራም ዋሌት ላይ 159.97 ይሸጣል። ባይናንስ ላይ 158.10 ይሸጣል። ባይቢት ላይ 157.49 ይሸጣል፣ 48 ይሸጣል ማለት ነው። ስለዚህ የሚቀንሰው ምን ጋር ነው ያለው ማለት ነው? ባይቢት ላይ 157.48 መግዛት ይቻላል። ስለዚህ ቴሌግራም ዋሌት ላይ ስንት ነው ማለት ነው? ከፍተኛው 159.97። ልዩነትን አስቡ። የስንት ልዩነት አለው? 159.7። አሁን ካልኩሌተር ልክፈትና እናስቡ ማለት ነው። 159.97 159.97 ሲቀነስ ባይቢት ላይ ስንት ነው? 157.48 157.48 የስንት ልዩነት አለው? ወደ 2.49 ልዩነት አለው ማለት ነው። ስለዚህ ምን እናደርጋለን? እኛ እዚህ ጋር ባይ እናደርጋለን። ባይቢት ላይ ገብተን ለምሳሌ $1000 ብንገዛ ስንት እናተርፋለን ማለት ነው? 2490 ማትረፍ እንችላለን ማለት ነው። በደቂቃዎች ውስጥ እንደዚህ ማትረፍ እንችላለን ማለት ነው። ስለዚህ በዚህ መልኩ በቀላሉ ከአንዱ ፕላትፎርም ገዝተን ሌላው ፕላትፎርም ላይ በመሸጥ እንደዚህ ማትረፍ እንችላለን ማለት ነው። የትራንዛክሽን ፊ ይቆርጣል ብላችሁ ደግሞ ለምትጠይቁ ካላችሁ ለምሳሌ ከባይቢት ወደ ቴሌግራም ማለት ከቴሌግራም ማለት ወደ ባይቢት ወይም ደግሞ ከአንዱ ፕላትፎርም ወደ አንዱ ፕላትፎርም ስንልክ የሚቆርጥብን 1 ዩኤስዲቲ ነው የሚቆርጠው። ስለዚህ 1 ዩኤስዲቲ ደግሞ ምንም ማለት አይደለም ማለት ነው። ለምሳሌ እኛ $1000 አስበው ነው 2000 ምናምን ለምናተርፈው $1 ቢቆርጥብን ምንም ማለት አይደለም ማለት ነው። በጣም አዋጭ እና በቀን ውስጥ ይሄን ፕሮሰስ አስቡት 2 3 4 5 ብትሰሩት ምን ያህል በቀን እስከ 10,000 ብር ድረስ ማግኘት የምትችሉበት መንገድ አለ ማለት ነው። ይሄ ብዙ ብር ባላችሁ ቁጥር ብዙ የመስራት እድላችሁን ይጨምርላችኋል ማለት ነው። ስለዚህ በዚህ መልኩ ፒቱፒ ላይ መግዛትና መሸጥ ትችላላችሁ ማለት ነው። ደስ የሚለው ደግሞ ዩኤስዲቲ እና የኢትዮጵያ ብር ግፋ ቢል እንኳን ብታሳድሩት ምናምን ደግሞ አስቡት ምን ያህል እንደሚጨምር። በጣም አዋጭ ነው ማለት ነው። ብር ከዩኤስዲቲ ጋር ጭማሪ እንዲቅናሽ እስካሁን እያሳየ አይደለም ማለት ነው። ስለዚህ በዚህ መልኩ ምንም አዋጭና በጣም አስተማማኝ በሆነ መልኩ መስራት የምትችሉት ማርኬት ነው ማለት ነው።
ኤኒ ጥያቄ ካላችሁ እንደገናም ሊሰራላችሁ የሚችል ነገር ካለ ለኔ አሳውቁ